ዛሬ ደብረ ብርሃን ነው ያለነው። ፕሮጀክታችንን ልንጀምር ዝም ብለን እየቀያየስን ያለነው። ሰራተኞች እዚህ ጋር አሉ። አትቀይስ አትየው እና ዝም ብላችሁ የነን ዩቲዩብ ሰብስክራይብ ስጡት፣ የሻይም ስጡት፣ ፔመንቱንም ስጡት። እዚህ ድረስ መተን ፔመንቱን አትሰጡትም? ስጡት። ምን አልክ? ምንድን ነው ያለው? ይሄ ልጅ ምንድን ነው የሚለው? አንተ ተክሉ ምንድን ነው የምትለው? የጓደኛችን የጆይ እኔ ስለ ደብረ ብርሃኑ ሳይት አወራለሁ። እሱ ይኸውላችሁ ብር የለ በምን እንስራው? ይኸውና አንደኛው የጓደኛችን የጆይ ያ ቦታ እኮ እንትን ወደ ታች ከፍ እያለ ነው እንጂ ምን ቤቱን አልጨረስነው መጥቶ እዚህ ሌላ ሳይት ከቶኝ ዮሐንስ አለማየሁ ያለንበትን በረሃ አያችሁት። ለስራ ያለነው ፍቅርና ትጋት ማለት ነው። ዲቴል ነው የምናሳያችሁ። ሰብስክራይቡንና አጣጣፉት፣ ሼር አድርጉት። ይሄ የዩቲዩብ ቻናል መበረታታት አለበት። ወጣቶች ሁላችሁም ሰብስክራይብ አድርጉ፣ የደወል ምልክቷን ንኩ። መቻችሁ ቀው እየሰራን ነው። ዘጋጭ ያደረው ልካችንን ለቀናል። የጆኒ ቤት ከፈጣሪ ጋር አንድ ቀን ያልቃል። አሁን ግን ደብረ ብርሃን ያለ ነው። በቃ ትልቅ ግንባታ አለብን። 1000 ካሬ ላይ የሚያርፍ እግዚአብሔር ጋራ እንሰራዋለን። ጨረሩ ልካችን እዚህ ጋር አለች። ሉኪዲት ጁትን ነው ከዚህ እዛ ያዩ እና ይሄንን ይመስላል። እናንተ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ቤተሰብ ሰብስክራይብ። ቻኮዚው ሳይሆን ሳሙና ባዙ የጆኒም እያለቀ ነው። ተክሉ መጥቶ እዛ ይገባል። ማን እስክትሆን ነው እስቲ ጆኒ ጋር ያለህን ብር እስክትረሳው ድረስ ነው ሳሙና ባሱ ማስገባ። ቅቅል እንደዛኛው ሰውዬ የአእምሮ ጭንቀት ተብለህ ትመለሳለህ። ትቼዋለሁ ብሩን ትላለህ። ሞቼን ሲኦል ቢሆን እከተለዋለሁ ልትል ነው እንዴ? በቃ አሁን ደክሞኛል። ቀጣዩን ደግሞ በቀጣይ ዙር እንደቃ ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ ሻካ ቡንዲ ኮንትራክተር ዮሐንስ አለማየሁ። ቀጥለው እስቲ አንተ ምንም ተቀጥለው። ዛሬ ትንሽ አንጀታችንም ቆሽታችንም አሯል። ወተት ነው የሚያስፈልገን።